እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወደሽ እኔ ነኝ አይደል ለዚህ እጅ ተጠያቂ እኔ የኔ ዘመድሽ እኛ ጆን ተጠያቂ ወይስ እሱ ነው? አንተ ደግሞ እዚህ ምን ትሰራለህ? አንተ ነው ወይ? ይቅርታ አድርግልኝ በቃ ወንድም ይቅር ጥፋተኛ አይደለም እያልክ እንዴት ነው ይቅርታ ለመጠየቅ የምትመጣው? ዴቫውንም ጠብ ነው የምትፈልገው? ጠብ ነው ፍላጎት አሁን? ይኸውልህ ሂድ በቃ እኛ የራሳችን ጉዳይ ይዘን ነው። ቆይ እድል ገብቶሃል? ግን ባስመታኸው ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኛ አለን ደህና ነን። ዛሬ አዲስ ነገር ይዘን መተናል። ማለት እኔ ይዤ መጥቻለሁ። በግድም ቢሆን ይቴ እዚህ ጋር ማለት ይቴ እንደዚህ መሆን እኔ ላንተ እኔ አላቅም። ብቻ አሁን በግል ያወራነውን እዚህ ጋር ላውራና ቤተሰብ በእድልና በሱ ጉዳይ የተፈጠረውን ነገር ታውቃላችሁ። መቼም ለእናንተ መናገር አይጠበቅብኝም እና እስካሁን ነገሩ እሷም በበኩላ በራሷ እሱም በራሱ በጣም የተጎዱ ነው ያሉት እና የዚህ ሁሉ ምክንያት ደግሞ መንስኤ የተባለው ዴቭ ነው። ዴቭንም ለብቻ በጣም በተደጋጋሚ ስቲል ነው በኬዙ እያወራንበት ነው፣ በቃ የተጨቃጨቅንበት ነውና ይቴም ያለ ፍላጎቱ እድልም ሳታስብ ሳታውቀው ነገሩን ፈልግሻለሁ ያለውን ነገር እንፍታ አንድ ላይ እናውራ ብዬ ጠርቻቸዋለሁና ይቴ ያለ ፍላጎቱ ቢሆንም እስቲ ማለት ይቴ ለቤተሰብም ግልጽ አላደረግንም ነገሩን ታውቃለህ። አንተ ጥፋተኛ እየሆንክ ነው። አንዳንድ ነገሮችን ሰንዝርና በቃ ማለት ይወቁ ሐሳብ ስጥ። እሺ እኔ አሁን ላይ እኔ ምንም እንደዚህ ነው ብዬ መጨመረው ነገር የለም። ያው ከመጀመሪያው ጀምራችሁ አብራችሁ ነበራችሁ እናንተ ቤተሰቦቻችን፣ ያው የተፈጠረውን ነገር እያንዳንዱን አይታችኋል። እንግዲህ አሁን ነው ነገሩ ቆም ብዬ ሳስበው ዴቭም በአካል ባላገኘው በስልክ ደውሎ ይቅርታ ከጠየቀኝ በኋላ ነው ይህንን ሁሉ ግልጽ ይሆነልኝና ከሷ ጋር የተወሰነ ማለት እንዲህ የጎላ ጥፋት ባይሆንም ሄዳ መገናኘት ባይኖርባትም ያው እሷ በሄዳ በማግኘቷ ነው ይሄ ሁሉ ነገር የተፈጠረውና ሄዳ ባትገናኝ ይሄ ሁሉ ነገር አይፈጠርም። ግን ያው እኛ እንዳሰብነው ሚዲያው ላይ እንዳየነው እነሱ ይዘውን ሄዶ እንዳሳዩን ሳይሆን ነገሩ ቆም ብዬ አስቤ ያው እንግዲህ ያው እኛም ጠፍተናል። በዛ ኬስ ብዙ ነገር እዚህ ካሜራ ፊት ያልመጣ ነገር አለና አሁን ላይ ሙሉ በሙሉ ባይሆንም ነገሮች ግልጽ ሆነውልኛል። እኔ ይቴ እንዴት ማለት አሁን አትጨናነቅ፣ ራስህን ፍሪ አድርግ። ማለት የፈራ ትመስላለህ ታስታውቃለህ። አሁንም በቃ እሷ ስትመጣም ነፃ ሆነ እንድታወራት ነው የምፈልገው። አሁን ምን መሰለህ ይርኔ ዛሬም ቢሆን ይርኔ ነው ይሄንን በጣም ገፍቶ እኔ ጋር የመጣውና እኔ ባላገኛ ደስ ይለኛል። ለምን መሰላችሁ? ጠልቻት ወይም ለሷ መጥፎ ነገር ኖሮኝ ምናምን ነገር ሳይሆን በጣም በእኔ ጉዳይ የተጎዳች ነው። ህይወቷም የተበላሸ ነው በእኔ ምክንያትና ርቂያት ሰላም ትሆናለች ብዬ ነው ማስበው። ግን አሁን እሱ እንዳለኝ ከሆነ የተጎዳች ነው እሷ። ካንተ መራቅ ይበልጥ ነው ወደዛ እየጎዳት ያለው ይቴ። ያ ነገር ነው ይሄ ማለት ዛሬም እኔ እሺ እንድል ያስባለኝ እንጂ ሌላ ነገር ወይ ምናምን አይደለም። እግዚአብሔር ካለ ያው ነገሮች ይስተካከላሉ ብዬ አስባለሁ። አረ ይስተካከላሉ። እኔ ሙሉ እምነት አለኝ እንደማስታረቃቸው። ምክንያቱም ሁሉንም ነገር ግልጽ አድርጌ እነሱ ፊት ነው ማወራው የምናገረውም። ይታረቃሉ ብዬ አስባለሁ። ቤተሰብ እንግዲህ እድልን እንጠብቃትና እናገናኛቸዋለን። እሺ ቤተሰብ ያው ይቴልኬዋለሁ ከመጣ ድንገት በሩቅ አይታ እንዳትመለስ እንዳትረበሽ። የህልሜ
ጓደኛ ትመጫለሽ ዛሬ በጊዜ ልተኛ የህልሜ ጓደኛ ልተኛ ደግሜ መጽናኛ ነው ህልሜ የህልሜ ጓደኛ በይቁርጡን ንገሪኛ ከዳኛ እኔ አላምንም አንቺ ወፍረሻል ምንድነው እሱ ከስተሽ ነበር ላይሽ ካጠቋቁሮሽ ምናምን ምንድነው ወይ ሌላ ነገር እንዳይመስልኝ ሰላም ነው እንዴት ነሽ ሰላም ነው እናቴ ሰላም ነው እንዴት ነሽ አንቺ ነው መስሎሽ አንቺ እቴ ነች ኧረ ካሜራ ውስጥ ግባ የእድልህን አታውቃትም አንተ ስታምር ሰላም ነው ስቀልድ ነው ቤተሰብ እድልን እንዴት አያችኋት ማርያምን አንተ አምሮባት ወደዛ አይገርምም ነው ሳላይ ስለቆየሁ ነው ምንድነው ነገሩ አንተ አደውልና እንደዚህ አታወራ ሰላም ልበላችሁ ሰላም እንዴት ናችሁ የኔ ቤተሰቦች እንዴት ናችሁ በጣም ናፍቃችሁኛል በጣም ዛሬ ከስንት ጊዜ በኋላ ነው የተገናኘነው በጣም ናፍቃችሁኛል ጓደኛሽ ግን ደስ ስትል እህቴ እና ደህና ናችሁ ናፍቃችሁኝ ነበረ ተላየዋችሁም ስለተገናኘን ደስ ብሎኛል ይሄንም ከእናንተ እኩል ዛሬ ነው ያገኘሁት እህቴን ተዋውቋት እህቴ ነች ውድ እህቴ አና ሰላም ባያችሁ እንዴት ናችሁ ኖቬል ይባላል አይታኔ እድል በላይ በእናታችሁ ሊድላችሁ ይቅርታ ወይኔ አላማዬን ሐሳቤን ሊያስረሱኝ በዚህ አጋጣሚ ቤተሰብ ለእድል ቅድም እንዳልኳችሁ ሰርፕራይዝ አለኝ እና እህቷም አለች የሰርፕራይዙ ተካፋይ ትሆናለች እንኳንም መጣች እንደውም ቆንጆ ኳየው ቆይቻለሁ ዛሬ ቆንጆ ይዛለኝ መጣች ዛሬ ከመጥፋቱ በሰርፕራይዝ ነው ተቀበለኝ እሺ አንዴ ላስቸግርሽ አይንሽን ጨፍኚ ወይም ደግሞ እንደዚህ ዞሪልኝና እንዴ ስትል ትዝ የሚለኝ ብዙ ነገር አለ እሺ ምን ትዝ ይልሻል አይ ሆነሽ በለ ያዘኝ የሆዴን ላሳይሽ ነገርሽ ላይ ምንድነው ውስጥን ልግለጽልሽ እድሌ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወደሽ ምንም ያስለቅስ ነገር የለም ጠይቂው ምን ሆናል ብለሽ እጅህን ምን ሆናል ብለሽ የምጠይቂው ነው አይደለም ተረጋጊ ብዬሻለሁ አይደለም ምን ሆነ ነው ምን ሆንክ ሰላማቲው ማለት እንዴ ለምንድን ነው የሆነው ነው ማለት ምን ሆነ ነው እቴ በኖርኩበት እድሜ በስካሁን ዘመን እንዳንቺ የምወደው ሰው የለኝም እኔ ምን ሆነ ምንም አለው ሰላም ነው አሁን ዞሮ በኔ ምክንያት ነው አይደል አንቺ ምክንያት አይደለም ለምን ነው ሌላ ጠላት የለውም እኮ ይርኒ ለምን ነው በራስሽ ሁሉንም ነይስ ሌላ ጠላት የለውም ከኔ ቤተሰብ ውጪ ለሱ ማንም ጠላት የለውም አንቺ ምን አደረግሽኝ እኔ ነኝ በኔ ለምንድን ነው የምታለቅሽው አታልቅሽ ምንድን ነው የሚያስለቅስሽ ምን ያስለቅስሻል ተነጋግረን አውርቼሻለሁ አይደል እኔ ነኝ እኮ ለዚህ ተጠያቂ ነኝ እሺ ራስሽን ጥፋተኛ አታድርጊ አሁን ቆይ መጀመሪያ ስሚ አታልቅሽ ምንም አልቀስ አይጠበቅብሽም አሁን እድል ማውራውን እንዴት አዳምጪኛለሽ ይቴ ምን ሆኖ ነው በእግዚአብሔር ንገረኝ ምንም አልሆነም ከዛ በፊት የሚቀድም ነገር አለ የተፈጠረው ተፈጥሯል የሆነ ሁሉ ሆኗል በቃ አጋጣሚ ብቻ ምንም ይሁን እጁን ተሰብ ስለ እጁ ያወራው አይደለም እድል የሰማሽኝ አይደለም ደህና ነው አሁን እንደዚህ ሆኖ አይተሽው ነው
ከዊልቸር ላይ ተነስቶ በእግሩ ቆሞ አይተሽ ነው? እሺ አሁን እድል እሱም ቢሆን ባየው ነገር ስሜታዊ ሆኖ አንቺም ያው ምን እንዳደረጉሽ ምን ባይታወቅም እድል በቃ ያ መጥፎ ጊዜ ነው በመሃላችሁ ሆነ ትንሽ ነገር ጭሮ ያን የመሰለ ፍቅር ያን የመሰለ ጓደኝነት እየሸረሸረ እየለያየ ያለው ያለፈው አልፏልና አሁን በእናትሽ ይሄ ሁሉም ነገር ተረርቶት ገብቶት ነው። ከኔ ውጪ ማን አስረዳው? እኔ አይደለም ሳስረዳው ስለምን የቆየሁት? ማን አስረዳው? ቆይቶም ቢሆን ገብቶታል ልልሽ ነው። አሁን ለምን ይሄ ሁሉ ሰዓት ይሄ ሁሉ ጊዜ እኔ እናንተ መለያየታችን ለምን ፈልገ? እኔ አስረዳው ከኔ ውጪ ለምን ማንን አመንክ? ከኔ ውጪ ከኔ በላይ የሚያስረዳ ማን መጥቶ ነው? እሺ ተረጋጊ፣ አትቆጪ። አሁን እድል በእናትሽ እንዴት ዛሬ አመነ? በቃ የግድ ሌላ ሰው ነው እኔ እናንተ ማስታረቅ ያለበት? አንቺ ለምንድን ነው የምታለቅሽው? እኔ እኮ ለምኛለሁ እኮ በጣም ይቅርታ፣ በቃ አላደረኩም ግን በጣም ይቅርታ ብያለሁ እኮ። ምን መሰለሽ እኔ አሁን ነገሮች ከቆዩ በኋላ ነው ያለውን ነገር ሁሉ የተረዳሁት። ማለት አንቺ በእኔ ቦታ ብትሆኚ በሰዓቱ እዛ ጋር ብትደርሺ ማንም የሚሰማው ስሜት ነው እና ደግሞ ግዴታ ማረጋገጥ ነበረብኝ። ማለት ጥፋተኛ አይደለሁም እኮ አይደለም፣ ጥፋተኛ ነኝ። ግን ቻለሽ ስሜታዊ ሳትሆኚ ረጋ ብለሽ ለማዳመጥ ሞክሪ እሺ። በእናትሽ ለኔ ብለሽ የሰማሁት እኮ ነው የሰማሁት ነው። ግን እስቲ ከኔ በላይ የሚያምነው ሰው ያስረዳው። ማን ነው ያሰው? ሌላ የሚያምነው ሰው አለ ከኔ ውጪ? ከኔ በላይ የምታምነው ሰው አለ? ግን በአይኑ ያየው ነገር አለ፣ ያመጣለት ነገር አለ። ሁሉ ነገር አሳምኘዋለሁ። በቃ ምንም ነገር እንዳላደረኩኝ አሳምኘዋለሁ። ግን እድል አንቺም ብትሆኚ እኔ እጁ ምን እንደሆነ ብቻ እኔ አንተ ህይወት ላይ አልመጣም ብዬ ትቻለሁ አይደል? እና ከኔ በላይ የምታምነው ማን ኖሮ ነው? እኔ እኮ ምንም ልከራከር አይደለም። በቃ ግን በህይወት አልገባም ብዬ ነበር። እድል አለፈ አይደል? በቃ ለምንድን ነው ማንተው? እድል ሲሚ ቶፌል ቆይ አንቺ አይተሽ አይደል? አዳምጪኝ ነው መጀመሪያ ሰማሽኝ አይደል? እሺ ኢቲም ባሉ እሱ ነው አይደል? አዎ ነው። አዎ ላገኘህ ፈልጌ ነበር። ልክ እኮ ነው አንተ ልክ ነህ። ግን ማለት ነው ስሜታዊ መሆን የለብህም። እሷንም መረዳት አለብህ። ገብቶሃል አይደል? ገባ? ሴት ልጅ ናት። አንተ ልክ ነህ፣ በደንብ ልክ ነህ። ግን እሷን መረዳት አለብህ በደንብ ማለት ነው። አዎ እኔ ቆይቶም ቢሆን ገብቶታል። እሺ አንቺም ደግሞ ማለት ነው ያለሱ መኖር እንደማትችል አውቃለሁ። አሁን እየለመድኩት አላየሽኝም? ጠንክሬ አላየሽኝም? እኔና አንቺ ቤት እኮ እንተዋወቃለን አይደል? እዚህ ስንኛ አዳምጪኝ፣ እንተዋወቃለን አይደል? እዚህ እንደምትሆኚ አይደለም ጠንካራ እንዳሉች አውቃለሁ። እዛ ቤት ስትሄጂ እንዴት እንደምትሆኚ አውቃለሁ። በእሱ ጠንካራ እንዳልሆንኩ ስለሚያውቅ ነው በነፍስ የሚጫወተው። በነፍስሽ መጫወት ፈልጎ አይደል? እሺ አሁንም እኔ ነኝ አይደል ለዚህ እጅ ተጠያቂ? እኔ የኔ ዘመድ ሽቱ እኛ እጁን አክስቴሽ ወይስ እሱ ነው? አንተ ደግሞ እዚህ ምን ትሰራለህ? አንተ ነው ወይ? ያገኛችሁ ደስ ብሎኛል። ዴቫው ምን ቀረ ደግሞ? አሁን ለምን ትመጣለህ? ባለንበት ዴቭ ለምንድን ነው እኔ እንደዚህ አይነት ነገር በቃ ለማስታረቅ በመቆርቁ ቁጥር በየቦታው የምትመጣ? ቢያንስ አንተ ተረዳኝ ልንገርህ። እሺ ለምን መጣ? አሁን ለምን መጣ? ቆይ አንዴ ላስረዳህ። ምንድን ነው የምታስረዳን? በተፈጠረው ነገር በጣም አዝናለሁ። ማስመጣት ነው ዴቫ በእናትህ በቃ ተፈጥሮ የደረሰው ነገር አንተ ነው ያደረከው። ሽቱናት አንተ ከኔ ጋር ከሆነ ችግር ንገረኝ። በቃ ዴቭ በቃ አንተ አያገባህም። እኔ እዚህ ጋር እነሱን ነው አይደል የጠራሁት? ለምን መጣህ? ለምን መጣህ? ይርኔ አንተ ለምን መጣህ? አንተ ስትመጣ አይቼ ነው የመጣሁት። ወጣላ እዚህ ጋር አንተ እሺ ለምን ታበላሽብኛለህ? ያለ ፕሮግራም አትደውልም? እሺ ቪዲዮ እንደምትሰራ እርግጠኛ ስለሆንኩ ነው እዚህ ጋር የቴን እንደማገኘው እርግጠኛ ነኝ። እሺ ዴቭ ምን ቀረ? ዴቭ ምን ቀረ? አሁን እዚህ ጋር የመጣ አንደኛ ይቅርታ ልጠይቀው፣ ሁለተኛ ደግሞ ለተጎዳው ነገር በጣም አዝናለሁ። እኮ አንተ መሆንህን እኮ ነገር አንተ ነው ወይ? ካንተ ውጭ ማን ነው ጠላቱ? ለሱ ነው። እኔ ጠላቱ አይደለም። እኔን ከኔ ጋር ያለህን እኮ ችግር ቆይ እድል ተረጋጊ። ለምንድን ነው በመሀላችን የምትገባው? አንተ ለምን መጣህ? ዴቭ ለምን መጣ? በእናትህ ከቻልክ ሂድና በቃ በኋላ ለብቻ እናወራለን። እሺ እኔ ፕሮግራሜን ልጨርስና ልረዳኝ እፈልጋለሁ። ይተይ ለዛ አልሄድም። እሺ ዴቭ ለምንድን ነው የምትረብሸው ግን? አሁንም ነገሮችን እያበላሸ ነው። ለማስተካከል ከሞከርኩ ነው እኔ። እሺ ለምን ነው የማትረዱኝ? እሺ እኔ ዴቫ በእናትህ በቃ አሁን ነገሮችን አዝናለሁ። አዙኝ እኔ ጄም አንተ ወጥተህ እንደሄድክ ሰምቻለሁ። ማዘር ጋር ለመሄድ ደግሞ በቃ ትንሽ ሐኪም ቤት ከወጣን በኋላ ነው የምትመጣው።
ከወጣን በኋላ ነው ሐኪም ቤት የምትመጣው። ይኸውልህ ፍላጎት አሁን ተሳክቷል። እንዴ? እግዚአብሔር ይመስገን። እኔና እሱ እንዳለብህ ተጣልተናል። አይደለም ቆይ ዴቭ አንተ አፍህም ሞልተህ አይንም በጨዋታ እኔ ላወራ አልመጣሁም። ቆይ እኔ ላወራ አልመጣሁም። በዚህ አደጋ ዙሪያ እኔ የለውም። አሁን ይታለ ብለህ ለምን መጣ አንተ? ጀመር ስታወሩ እኔ የነገር ወሬ ሰምቼ ነው መጣ። በቃ አንተ ሂዳለች አይደል? ይቅርታ እኔ እዚህ ጋር ማለት እየረበሽኩ ምናምን በቃ ዴቭ በእናትህ አንዴ እኔ ማለበት ምክንያት አለኝ። ስለዚህ ተረጂኝ እሺ። ቢያንስ አንቺ አታውቂም ብዙ ነገር አለ ማለት ነው። ታውቃለች፣ እህቴ ነች፣ በደንብ ብዙ ነገር ታውቃለች። እኔ ምን አድርግ ደግሞ ፍላጎት አይደለም ተለያየ። ዴቭ ለምንድን ነው ነገሮችን የምትረብሸው? እናንተ ለማለያየት አይደለም ገብቶሻል አይደል? እሺ ለማለያየት ካልሆነ ሂድ በቃ ሂድ ዴቭ አሁን ሂድም። ምንድነው አንተ ችግር? ቆይ እንደረዳኝና ነገሩ ምንድነው የሚረዳ? ምንድነው የሚረዳ? አንታረቅም። አንተ አይደል የጀመርከው? እኔ በመሀላችሁ የገባው አይደለም። ቆይ እድል ተረጋጊ። እሺ ምንድነው እንስማ እስቲ በለው። እኔ አሁን በሆነው ነገር በዚህ ነገር ላይ እጄ እንደሌለና ሁሉንም ነገር እኔን ብላችሁን ያወራችሁ እንደሆነ አውቃለሁ፣ ሰምቻለሁ። በዚህ ነገር ደግሞ እኔ የለሁበትም። ስምህን ያነሳ የለም ሲጀምሩ እኮ ሰምቻለሁ፣ ሰው ነግሮኛል። እኔ እናንተን እየፈለኩ አንተን ለማውራት ፈልጌ ባለፈው ስጠይቅስ መንገድ ላይ ስጠራ አልሰማም አይደል? ዛሬ እዚህ ጋር ያገኘው ምክንያት አሁን ለምንድን ነው የመጣው? አንደኛ ልጠይቅ አሁን እዚህ መንገድ ላይ መጠየቅ አዘርጋ ስለሆንኩ በጣም ስለደበረኝ እዛ መሄድ አልፈለኩም። በቃ ስለዚህ አሁን ሂድና እዚህ ጋር ደግሞ በኋላ ታገኘኛለህ። በእናትህ በኋላ ከን ነው ማገኘ ደግሞ እንድትረዳ ፈልጋለሁ። እኔ እንዳላረግ እንድታክ ፈልጋለሁ። እየተወራ ያለው ነገር በስሜን እያጠፋችሁ ናላችሁት። እኔ በዚህ ነገር ላይ ጸብ ነው እንደመጣው አሁን ያበሳጨኝ ነው። አሁን ከኔ ጋርም ልንጣላ ነው። ይኸውልህ ዴቭ ኧረ አንተ ዝም ብለህ ፍቅር ጋር እኔ ለነገር አይደለም የመጣው ገብቶሃል አይደል? ለነገር አይደለም እናቴ አንቺ አትወጪኝ ማለት እሺ። አሁን ቆይ እሺ አይደለም ዴቭ አለ ጸብ አይደለም የመጣው መሆን ትችላለሽ። አዎ እሺ። እኔ እዚህ ጋር በሆነው ነገር ላይ እነሱን ተዋቸው። ነገሩን ስለማታውቂ አትግቢ ማለት ነገሩን አሁን ያቦከነው ነው። በእናትህ እንዴ ቆይ ማስረዳውን ነገር አይገባችሁም እንዴ? ለምን ማትረዱ? ዴቭ ለብቻ እናወራለን። እሺ ለብቻ እናወራለን። አሁን ሂድና አላወራህም። አንተ ለምን ደው ማወራ? እኔ ላወራህ እኮ መንገድ ላይ ጠርሬ ዛሬ እኮ እምቢ ብለኛል አይደል? እሺ ዴቭ አሁን እየረበሽክ ነው። ማታውቀኝ ሰው ይላል አይደል? ዴቭ እስካሁን እኮ ይቅርታ ለመጠየቅ አልመጣህም። እስካሁን የት ናችሁ ብለሃል እኮ በቃ ሂድ። እሺ ይቅርታ ተቀብለዋል። ሂድ በቃ እኔ እሱ ላውራው። ለምንድን ነው አንተ መሀል የምትገባው? እንገባለን በመሀላችን አንተም ገብተሃል አይደለ? አንተም ገብተሃል እሱ ነው አንቺንም እሱንም አይደለም። በቃ እኮ ሂድ በቃ አሁን አልሄድም። እኔ ላውራውና እሄዳለሁ። እዚህ ጋር አውራው ላይ ቆይ አይ ዴቭ ተረጋጊ። ቆይ እኔ ለእጅ አነሳ ሰው ነው እሱ ላይ አታነሳም አልልም። አይደለ በሰዓቱ ለተፈጠረው ነገር በጣም አዝናለሁ። ለምን ታዝናለህ? እኔ ፈልገን አደረከው ነገር አስቻል ከእናንተ ርቄያለሁ አይደል? ርቀህ አይደለም አሁንም አለያይተናል። እግዚአብሔር ይመስገን። እኔ አይደለም ያለያየው የራስሽ ስራ ነው ያን ያለያየሽ። እኔ አይደለም ምንድን ምን ማለት ነው? ምን ማለት ነው? ቆይ እንዴ ስለዚህ የምትናገራት አንተ? ቆይ ተረጋጊ። አንዴ አንተ ባደረከው ጥፋት ለምንድን ነው እንደዚህ የምትናገራት? አይ ዴቭ አይ አንቺ በማታውቂው ነገር እየገባሽ ሌላ ነገር እየፈጠርሽ ነው። አንዴ ተረጋጊ። ነግራኛለች፣ ሁሉንም ነገር ነግራኛለች። አንዴ ተረጋጊ። ቆይ አንቺ ዴቫ እንዳትናገራት፣ ከዚህ በኋላ እንዳትናገራት። ሰምተኛል አይደል? አይናገርም። እንዳትናገራት። እሺ አይናገርም። እሺ እንዳትናገራት። እሺ አይናገራትም። በቃ ዴቫ በሚካኤል ለምንድን ነው አንተ? እሺ ቢያንስ እሺ ለይቅርታ በተው እንኳን በስነ ስርዓት አታወራ። እሺ እየተሳደብክ የተናገርክ ነው እንዴ? ለምንድን ነው በስነ ስርዓት ከመሀላችን ማትወጣው? እኔ ላውራው አንተ እኮ ነው በመሀላችን የገባው ዴቭ። አውራው እስቲ አውራው። በቃ ሁሉም ነገር ላይ እኔ ጥፋተኛ እንዳልሆንኩ ወቅ ይቅርታ አድርግልኝ። በቃ ወንድም ጥፋተኛ አይደለሁም እያልክ እንዴት ነው ይቅርታ ለመጠየቅ የምትመጣው? ዴቭ አሁንም ጠብ ነው የምትፈልገው? ጠብ ነው ፍላጎት? አሁን ይኸውልህ ሂድ በቃ እኛ የራሳችን ጉዳይ ይዘን ነው። ቆይ እድል ተይ እሺ ሂዱ። ቆይ ዴቭ ለምንድን ነው የምትረብሸው? ምንድን ነው ፍላጎት አንተ? ይርኔ በመዳን ወጣ ከማለ እንዴ አንተ ሌላ ነገር ከኔ የምትፈልገው ነው ካለ ሌላ ነገር አውራ። ምንድነው አላማ? አንተ በመሀል የምትገባው ለምን ነው የምትገባው? እኔ ላውራ ነው። ምን ነው የተሳደብክ ነው የምታወራው? እድሉ እባክሽ አንቺንም እንዳይመታሽ ወደዚህ። እሺ በእግዚአብሔር እንዳይመታሽ አትበሉኝ። እኔ ማንንም መምታት የምፈልግ ሰው አይደለሁም። ቆይ ምንድነው አላማ? አንተ ምን ፈልገህ ነው የመጣኸው? እንዲህ እኮ ነው የዞራችሁ ልጁን አስመታ ብላችሁ አስወራችሁ። አሁን ደግሞ እዚህ መተህ አንተ ነህ ያስመታኸው ዴቭ። አንተ ነህ ያስመታኸው። እኔ አላስመታሁትም። ይሄን እኮ ነው የምለው። አየህ አይደል? ይሄን ነገር አታውሩ። እኔ አይደለም ያስመታሁት። እኔ በዛ ላይ ይቅርታ ጠይቀው ፈልጌ አጥቼዋለሁ። እሺ ይበስ መታውን ይቅርታ ጠይቃለሁ። አሁን ግን የረበሽከ ነው ዴቭ። እኔ ልንገርህ አይደል? እኔ ሁሉንም ነገር ሂድ በቃ አንተ እናቴ እኔ ሳታውቂኝ እጅ እኔ ላይ አንስተሻል አይደል? አንቺ በቃ ሂድ አልኩህ። ስለማከብርሽ ዴቭ ለምን አትሄድም አንተ? እድል በመንዳት አይደለ?
ዴቭ አንተ ሰው ምን ለምን አልሰማም? ይር በቃ እኔ ማንሳት ፈልጌ አይደለም አንቺ ላይ ጃነስ ተረጋጊ። ነገሩን ለምንድን ነው እናንተ ሌላ ነገር የምታስቡት? እኔ ላይ ምንድነው? እስቲ እሺ ምንድነው? ለኔ ነገር ይኸው አሉ የሰሙ ነው ነገር። እሺ ውጣ ከመሃል አንተ ለምንድን ነው ማንተ እንዴ ዴቭ ምንድነው? ምንድነው አላማ? አንተ ቆይ ለዱላ ነው የመጣው? ዴቭ አንተ ቆይ ለይቅርታ መጣው ብለን እንዴት ነው? ቆይ እሺ ለማንሳት ልትመታኝ ነው? እኔንም ልትመታኝ ነው? በመዳኔ ላይ ይርኔ እኔ ልመታህ አይደለም እዚህ። እሺ ምን ይሆንክ ነው? አንተም እንዲደብር አልፈልግም። ዴቭ በቃ እንኳን ደስ አለ። አንተም ቢሆን እንኳን ደስ አለ። እኔና ይቴ መለያየታችን ፈለክ አይደል? አትለያዩም ዴቭ። ስለመለያየት አታውሪ። እሺ ስለመለያየት አታውሪ። ለዚህ አይደለም የጠራሁሽ እኔ። ይሄ ሁሉ ጊዜ በመሀላችን ክፍተት እንዲፈጠር አደረግኩ አንተን አይደለ? እኔ እኮ ደላንዱ ሁላችሁንም አላገኘሁም። እኔ ላውራ ነበር የፈለኩት ግን ስማኝ ይሄ ሁሉ ጊዜ እኔ እና እሱን የለያየው አንተ ነው። እኔ አይደለሁም። ወይኔ እድል እሱን ስራሽ ነው። እኔ አይደለሁም። ይሄን ነገር እኔ አውጪ ከማን ስማኝ እኔ ጨርሻለሁ። ችግር የለውም። እኔ አልመጣም በህይወቱ ብዬ ቆየሁ። በጣም ብዙ ጊዜ ቆየሁ። አንቺ አሁን ሌላ ነገር ያወራሽ ነው። አንተ እንዲደብር ልትደበር አይገባም። እኔ እኮ ወጣሁ ከዚህ በኋላ ወጣቻለሁ። አስረዳችሁ። ቆይ እኔ መረዳኝ ሰው የለም። እኔ ዛሬ ይቴ መኖሩን ባቅ አልመጣም። ቀድሞን ታውቃለህ። በዚህ ልክ ነው የተለያየ ነው። እሱ መኖሩን ባቅ አልመጣም። ገብቶሃል? ግን ባስመታኸው እኔ አላስመታውም። እድል እሺ እድል ለምንድን ነው? ቆይ አንቺ ማለት እኔ ማንም ይርኔ አንተም ቢያንስ እንኳን ተረዳኝ። እሺ ይቴ እኔ አንተ ያለበት ነገር ይሄ ነው። እሺ መጨረሻው በጣም ነው ነገር ሁሉ በጣም ይቀርላል። ዴቫ